የመድኃኔ ዓለም ምስባክን ሰብካለን። በነገራችን ላይ ዛሬ ህዳር 27 ነው። እንኳን አደረሳችሁ። በዓሉ የሰላም የፍቅር የጤና ይሁንላችሁ። መድኃኒተ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ዛሬ ህዳር 27 ነውና የመድኃኔ ዓለም ምስባክን ሰብካለን። በባለፈው የእመቤታችን ምስባክ ሰብከን ነበር። ያላያችሁት ካላችሁ ቪዲዮን ተመልሳችሁ እዩት እና በባለፈው የሰጣችሁኝ ሐሳብ አስተያየት እጅግ በጣም ደስ የሚል ነበረ። ለኔም ጥንካሬ የሆነ አስተያየት ኮሜንት ነበር የሰጣችሁኝ። በእግዚአብሔር ስም በጣም ነው ማመሰግናችሁ። ለኔም ብርታት ነው የሚሆነኝ እና ዛሬ የመድኃኔ ዓለም ምስባክን ሰብካለን። በነገራችን ላይ ዛሬ ህዳር 27 ነው። እንኳን አደረሳችሁ። በዓሉ የሰላም የፍቅር የጤና ይሁንላችሁ። ዛሬ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አንተ አጽናይ ካለ ባይር በኃይልከ እያል ልበ አምላክ ዳዊት ልዑል እግዚአብሔርን እንዳመሰገነው እኛ ደግሞ እንደዚህ እያልን እናመሰግናለን። ከዚህ በኋላ የተለያዩ ምስባኮችን ስለምለቅ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በእግዚአብሔር ስም ነው የምንጠይቃችሁ። ምስባኩን በአማርኛ እግዚአብሔር ግን አስቀድሞ ዓለም ሳይፈጠር ንጉሥ ነው፣ በምድር መካከልም ደህንነትን አደረገ፣ አንተ ባሕርን በኃይልህ አጸናሃት ማለት ነውና እንዲህ እያልን ሁላችንንም እግዚአብሔርን እናመስግን። እግዚአብሔር ርዕሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ አንተ አጽናዕከ ለባሕር በኃይልከ ይህንን ይመስላል ማለት ነው። በዜማ ምስባኩ ኦርቶዶክሳውያን ሁላችሁም ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በእግዚአብሔር ስም ነው የምጠይቃችሁ። ሁላችንም ይህ ምስባክ እያያዝን በቅዳሴ ሰዓት የመድኃኔ ዓለም የቀን 2 የሚሰበክ ምስባክ ነው። የዛኔ ሁላችንም ከዲያቆኑ ከካህናቱ ጋር አብረን ተሰጦ መቀበል እንችላለን ማለት ነው። በነገራችን ላይ ኦርቶዶክሳውያን እኔ የሚገኘው ጎንደር ከተማ ነው እና እንደ አጋጣሚ ይህን ቪዲዮ ከምቀርጽበት ፊት ለፊት የመድኃኔ ዓለም ቀን ነው የምቀርጸው ብያቸዋለሁ እና ፊት ለፊቴ መድኃኔ ዓለም ይገኛል። በጣም ነው ደስ ያለኝ። ማለት የመድኃኔ ዓለም ቤተክርስቲያን ይገኛልና እስኪ ያሳያ እና የመድኃኔ ዓለም ቤተክርስቲያን እንደዚህ ሳየው በጣም ደስ ስላለኝ ነው ያሳየዋችሁ። አጋጣሚ በጣም ነው የሚገርመው። እኔ እውነት ለመናገር አላሰብኩትም ታውቃላችሁ። አሁን ነው አይዲያ ይመጣልኝና ዛሬ ቀኑ መድኃኔ ዓለም እንደመሆኑ መጠን መድኃኔ ዓለምን ባለን ነገር በጣም በብዙ ነገር ብናመሰግነው ደስ ይለኛልና እስኪ ከመድኃኔ ዓለም ምስባክ በተጨማሪ ደግሞ አንድ መዝሙር ድሮ ሲዘመር ሰንበት ትምህርት ቤት ውስጥ ምናምን በጣም ነበር ማለት ደስ የሚለኝ፣ በጣም ይማርከኝ ነበር ውስጤን። እንዲሁ ይህን ድምፅ ኑሮኝ አድጌ ምናምን በዘመርኩት ነበርና እስኪ አብረን ዘምር። የቆየ መዝሙር ነው። ድሮ ሰንበት ትምህርት ቤት ውስጥ የምታስታውሱት ከሆነ ኮሜንት ሴክሽን ላይ አሳውቁኝ። መዝሙሩ ምን ይላል መሰላችሁ?
መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህን ያሬድ ካህን ጦመ ልሳን። በጣም ደስ ስላለኝ እንድገመው እስኪ። መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህን ያሬድ ካህን ጦመ ልሳን። ይህንን ይመስላል ማለት ነው ዜማ። እግዚአብሔርን እውነቴን ነው የምነግራችሁ። ድሮ ሰንበት ተማሪ እያለሁ በጣም ደስ ከሚሉ መዝሙሮች እንደገና ሚስጥሩን ሳላቀው እንኳን በጣም የሚማርከኝ ውስጤን የሚበላኝ መዝሙር ነበርና እውነት ለመናገር እኔም እዚህ ደረጃ ደርሼ ዲያቆን ሆኜ ይህን መዝሙር ስለዘመርኩ በጣም ነው ደስ ያለኝ። እኔን ደስ ስላለኝ ደግሞ እናንተም ደስ ይላችኋል። ምክንያቱም ኦርቶዶክሳውያን በሰው ደስታ የመደሰት ከእግዚአብሔር የተሰጠን ስጦታ ነው ማለት ነውና ስለዚህ ይህንን ይመስላል ማለት ነው መዝሙሩ። የዛሬው ቪዲዮአችን ኦርቶዶክሳውያን ይህንን ይመስል ነበረ። ይህ ቻናል ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ እንድታበረታቱኝ በእግዚአብሔር ስም እጠይቃለሁ። እንዲሁም ኦርቶዶክሳውያን የተለያየ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ቪዲዮአችን ይህንን ይመስል ነበረ። ሁሌም እንደምላችሁ የታመማችሁ ካላችሁ ምህረት ከሱ ነውና ምህረት ይላክላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። ወደ ቤቱ ለመቅረብ መንገድ ላይ ያላችሁ እንዲሁም ሀሳቡ ኑሯችሁ አልሳካ ያላችሁ እግዚአብሔር መልካም ፈቃዱ ሆኖ ወደ ቤቱ እንድትቀርቡ እሱ ያግዛችሁ። ወስብሐት ለእግዚአብሔር። ሳምንት እስከምንገናኝ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። አመሰግናለሁ። ወዳችኋለሁ።